እንዴት ነው? እስቲ አንዴ ቤት እንሂድ። እሺ ሊናት አንተ ታመሙ ጊዜ ሰዎች ብቻ ጭንቅላቸው አይሰራም። ዱዓ እያደረጉ ነበር። ዱዓ ብቻ እያሉ ነው። ይሞቱ እሳቸው ከተሻሉ ሽልማት ይሰጣል። አላህ ይመገነው። አቤት ቡና ሽልማት ነው። ጡንጀ ሽልማት። እሺ በዚህኛው ደግሞ ጫው ይግዙበት። እሺ ሌባ ባንዳ አይወስድም። ፖሊስ አለ። ወይኔ ራሱን ፖሊስ ነው። ሁሉም ፖሊስ ነው። አይ ይምጡ እማማ ይምጡ። ወይኔ የራሴ ፖሊስ ነው። ታጣቂ ነው። ምን ችግር ወደ ሆስፒታል ከገባችሁ ምን ያህል ጊዜ ይሆናል? 3 ወር ከ2 ሳምንት። ህፃኑ ከተወለደ ምን ያህል ጊዜ? 4 ወር ከ20 ሳምንት። ከተወለደ በአንደኛው ወሩ ነው ወደ ሆስፒታል የገባው? ምንድነው የሆነው? የልብ ኬዝ ነው? የልብ ኬዝ። ሐኪሞች ምን አሏችሁ? እዚህ ሀገር አይሰራ፣ ወደ ውጭ ሀገር ነው የምሰራው። በህክምናውስ ምን ያህል ብር ያስፈልጋል? 2.5 ሚሊዮን። 2,500,000። አይዞሽ እግዚአብሔር አለ። አታልቅሽ የኔ እናት፣ አይዞሽ። ልጅን የሚሰጥ ፈጣሪ አይደለ? በሱ እጅ ነው ሁሉም ያለው ደግሞ። ባንክ አካውንት አላችሁ? አዎ አለ። እስቲ አንዴ ነገርን ለሚያገዙ ሰዎች። 1000 52 13 26 76 3 በማስም ነው ያለው? በአባቱ ስም። ማን ነው ስሙ? ሽፈራ። የህፃኑ አባት ስም ነው? ሽፈራው ማለት? ሽፈራ ደገፈው። አቅማችሁ በሚፈቅደው ሁሉ ይህንን ጨቅላ ህፃን ከፈጣሪ በታች ከሞት እንታደገው። እግዚአብሔር ከእናንተ ጋር ይሁን። አሜን።